ነገ ለመረጃ ስትጠሩ የምታፍሩ ከሆነ አሁኑ አንድ ነገር ነው። ስለዚህ የጠራናችሁ ለአንድ ነገር እስከሆነ ድረስ ተናገሩ። በተለይ ከርቂሁም ቤት በኋላ ያላችሁ በቃ ከርቂሁም ቤት ወደዛ እዛው ዳርቻ ድረስ እያንዳንዳችሁ ልታወሩ ይገባል። አካባቢያችሁ ችግር እንደተፈጠረ ታውቃላችሁ። ታማችሁ ነው የመጣችሁት። ስለዚህ እያንዳንዳችሁ አውጣችሁ ብንነጋገር እንነጋገርም ዛልመጣን ወደዚህ ያለ ሰው መፈራራት የለም። ትክክል ነው። አሁን ተደብቆ የሚቀር ነገር አይደለም። ሁሉም ታሞ ነው የመጣው። ምናልባት እናንተ ታባቱም አገር ሽማግሌም በፊት ከምንወራ ብለን ነው እናንተ ታበቃችሁ። ትክክል ነው። ሰውየው የሚሄደው በእኛ በር ነው። እኛ እንደዛ ያለ ሰው መሆኑን አላወቅንም። ዘመድ የሚጠይቅ ቤተሰብ የሚያጠይቅ ሰው ምናምን መስማት አንድ ቀን ሁለት ቀን አይደለም። ምንድን ነበር ይሄ ሰውዬ? ምንድን ነው? የማዘመር ነው? የማወገን ነው? ምንድን ነበር እያልን ሌላ ነገር እየተሰማ ሌላ ነገር እየወጣብን ሄደ። ትክክል ነው። በእኛ ሰፈር ይሄዳል። ሳምንት አይደለም ወር ምናምን የተቀመጠ ሰው ነው። ስለዛ አሁን የተጀመረው ነገር እናንተም ወደዚህ የሚያለሰው ወደዛ የሚያስብለን የለም። በትርታ መሸፋፈን መደባበስ ሳይኖር ሰውየው ወደ ቀበሌ ማንወስደው እዛ ሀገር ጎጆ ሰርቶ ቤት ሰርቶ የሚቀመጥ ሰው አይደለም። መታወቂያም አንጠይቀውም። ቀጥታ በቃ በነፍስ አባት ያመጣው ሰውዬ ተጠይቆ ሰውየው ወደ የመጣበት ሀገር መመለስ ነው ያለበት በቀጥታ። ለዚህ መንፈሳፈሽና ይጠይቃል ምናምን የሚባል የለም። ያመጣው ሰውዬ እንዲህ ወደ ያመጣበት ቦታ ከነገ ጧት ጀምሮ እንዲመልስልኝ በቃ ነፍስ አባቱ ይጠይቅ። ሁላችሁም ታውቃላችሁ ጉዳዩን። ይሄን ነገር ሰውየው ዛሬ ሄዳለ መረጃ ይደርሰዋል። ስብሰባ ተናችሁ ቀራ ሰው ወሬላ ባንዴ ነው ይዘት መጠየቅ ያለባቸው ያስገቡት ነው። ከላይ ጀምሮ ታስገባው እዛ መጠየቅ ያለብን ያስገባል። አሁንም ተደውሎለታል። ዛሬ ራሱ አይኖርም። ደግሞ ከሰምስት ነው የመጣው። በጣም ይገርማል። ዱካው ማረፊያው የት ነው? ቤተ መንግስቱ እኛ ሰፈር ነው። እውነት እኮ እናንተ ሰው እኮ ጥምቀተ ባህር ዳር የሚሄድ ነው ይመስላል። ሲጋጋ ጥምቀተ ባህር ለታሽ እየተባበሱ ሲመጡ እኮ ወረፋ ወደ አባይ ግድብ ሲመጣ ወረፋ እኮ አናገኝም። እንደ አዲስ አበባ አንተ ይሄ ሁላችንም እናውቀዋለን። ከደ የሚባለውን ነገር ሁላችንም እናውቀዋለን። ይጠየቁልን በነፍስ አባት እንዳደረገ አድርጋችሁ ጨርሻለሁ። አመሰግናለሁ።